አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ዩቲዩብ ቻናል ቤተሰቦች እንደት ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ውድችዬ ዛሬ ይዤላችሁ የመጣሁት ማለት ነው ልንከታተለው ለእኛ ጠቃሚ የሆነ ዩቲዩብ ቻናል ነው ላስተዋወቃችሁ ነው የፈለኩት ማለት ነው። እና እኔ በእርግጥ ቪዲዮውን ያኔ ያው ሰዓት ይፈልጋል። ኤርፎን አድርጋችሁ ምናምን ማዳመጥ ትችላላችሁ። አላሌ ልብስ እየተኮሳችሁ ምናምን ልክ ቲክቶክ ላይ እንደምትከታተሉት ማለት ነው። እና በጣም ጠቃሚ አይደለም ወላሂ ለአዚም ለኛ በጣም በቃ ሁሉም ስደተኛ በሰማው ብዬ የምመኘው ነገር ነውና ለኛ የመጀመሪያ የሚቆረቆር በቃ የኔ በቃ በጣም የሚያሳስበኝ ነበር አለ አይደለ? እንዴት ነው የኛ ህዝብ ሁሌ በየሰው ሀገር በተበተነ ጉልበቱን ለማንም ሲበዘብዝ እየኖረ ማለት ይሆን አንዳንድ ጊዜ ድካማችሁና የሚወጣውን ወይ ደግሞ መጨረሻ ላይ ውጤታችን ምንም የማይገናኝ ብዙ ነገር አለው እና ከዛ አንፃር በቃ ለእናንተ ይጠቅማል ብዬ ያሰብኩትን ነው ይሄን ነገር ያመጣሁላችሁ ማለት ነው። ይሄ ካልኩሌሽን ያድርገው ያንን እንደ ምሳሌ ያቀረቡት ቀመር ነው። እናንተ በዋነኝነት ቻናሉን ገብታችሁ እንዲታዩት ነው የምፈልገው። በጣም ጠቃሚ የዩቲዩብ ቻናል ነው ማለት ነው። እንደዚህ አይነት ነገር እኔ እንዲሁ ግርም ይለኛልና ምንም የማይጠቅም እዚህ ግባ የማይባል ነገር በጣም ብዙ ቪው ብዙ በቃ በጣም ብዙ በሰከንድ በደቂቃ ውስጥ ሰዓታት ባልሞላ ውስጥ 100,000 50,000 እንደዚህ ቢወር የሚገባዋለው እና ማለት ነው። ግን ደግሞ እንደዚህ ለኛ ህይወታችን ለስርም ተመሰረቱ ለኛ ብቻ አይደለም ለኢትዮጵያ ብቻ እንዳጠቃላይ ለአፍሪካ ለዓለም የሚሆን ትልቅ በተለይ ለታዳጊ ሀገር ለዲሃ ለኛ ለዲሃዎቹ በጣም ጠቃሚ የሆነ ቀመር የመጣለንና ሁላችሁም አዳምጡት፣ ተከታተሉት። በቃ እኔ ማለት ለሁሉም ስደተኛ ጥሩ ነገር ነው የምመኘው። ያው መቼም እናንተም ስደተኛ ስትሆኑ ስደተኛውን ነው ይበልጥ የምታስቡ። በእርግጥ ሀገር ላለው ሰው ደግሞ የበለጠ ይጣማል። ስደተኛ ውስጥ ቢያንስ እንኳን ወጥቷል ቢያንስ እየሰራ ነው ምናምን ያው ብዙ ጎደሎ ቢኖረውም ግን አገር ያለው ደግሞ በቃ አይደል በትንሽ ነገር ተነስቶ ሰው መቀየር ብዙ ነገር ዋናው የጭንቅላት ማሳመን ነውና ያው አስተሳሰባችን ላይ ሁሉ ነገር እውቀት ይፈልጋል። እኛ ያው ታውቃላችሁ ምንም ነገር አልጎደለውም ሀገራችን ሁሉ ነገር ሙሉ ነው። ግን እኛ ሰዎቿ ግን ህዝቦቿ ግን በየትም በተለይ ወጣቱ በየትም ተበትኑ በየትም በቃ ነጋ የምንሰማው ነገር መጥፎ ነገር። በእርግጥ ጥሩ ነገር ብዙ ጊዜ ሚዲያ ላይ አይወጣም። በእርግጥ የሚወጣው መጥፎ ነው። ግን አሁን ላይ በተለይ በጣም የሚያሳዝነኝ ወላሂ በቃ ልጃገረድ ሴት ልጆች በቃ አላ አይደለ ገና ቦርቀው ሳይጨርሱ ቢያገቡ በቃ አላ አይደለ እንዴት ብዬ ልንገራቸው ማለት በጣም ብርቅዬ የሆነውን ጥሩውን ጊዜያችንን ሁሉም ሰው የሚጓጓለትን ጊዜያችንን ነው እና የምናባክነው በሰው ሀገር። ከዛ አንጻር ደግሞ በቃ ቢሆን ብዬ አስባለሁ እና ይሄ ነገር በቃ ለሁላችንም ስር ነቀል የሚሆን ስደተኛውም ሀገር ላለውም በድህነት ለሚሰቃየውም ገንዘብ አጥቶ ህመሙን ለማይታከሙ በቃ ለእያንዳንዱ ሰው ፕላን በቃ ለእያንዳንዱ ሰው ጠቃሚ የሆነ ነገር እኛ ሀገር በቃ የስራ ባህላችንን የሚቀይር በቃ እያንዳንዱን ባህላችን በቃ ስነ ስርዓት የሚያስይዝ እውነት ነው። ሰው ልጅ ማለት መጀመሪያ ድህነት ነው ከምንም በላይ መቅረፍ ያለበት እና በቃ እኔ ብቻ እንዴት ብዬ ልንገራችሁ ሰዓት ተማጣቴ ውጭ አዳምጫው የማልጠግበው እንትን ነው ማለት ነው። ዩቲዩብ ቻናል ነው። ኦዲዮዋቸው በጣም ነው የሚመቸኝ። ረዣዥም ኦዲዮ ነው። በእርግጥ ሰዓት ይፈልጋል ግን በጣም ጠቃሚ ስለሆነ ለስንት ነገር እያባከና አይደል እንደ አሁን ማንም ወላሂ ድራማ የስንት ሰው ድራማ እኔማ ኮሜንት ዛይ ራሱ ዝጋለሁና አሁን እነዚህ እንደዚህ በቃ ተጣልተን ይላሉ እንደዚህ ይላሉ። ግን የተጣሉ ሰው እንዳልተጣሉ የሚያስታውቅበት በብዙ አይነት ምልክት አላቸው ምናምን። ብቻ ግን ምን ልበላችሁ ተጣላንም አሉ እንደዚህም አሉ በቃ ፍቅረኛሞች መሰሉ ባልና ሚስት መሰሉ በብዙ መንገድ የሚመጡልን ማለት ነው። አገባሁ ተፋታሁ እንዲህ አልኩ። አብዛኛው ሰው ቢወር ለማግኘት በውሸት ነውና ደግሞ ውሸት መሆኑ እኔ የነሱ መዋሸት እውነት መናገር ምንም አይመስለኝም። ተመልካቹ ግን ያሳዝነኛል ማለት እነሱ ውሸትም ማወሩ እውነትም ማወቅ ተነሱ ምንድነው የምናገኘው?
ከእንደዚህ አይነት ቤት ውስጥ ገብታችሁ የሚገኘው ነገር ምንድን ነው? ምንም አይገኝም። ወይ እኛ ወይ ዛራችንን የሆነ አላ አይደለ አንድ እርምጃ የማያራምዱ የምንለው ወይ ከሃይማኖታችንና ሃይማኖታዊ ትምህርት ካልሆነ ወይ ደግሞ አሁን ላለንበት ለላይፋችን ለጊዜውም ቢሆን የሚጠቅም ነገር ካልሆነ ወይ ደግሞ ለነጋችን ሀገራችን ስንገባ የሚያገዘን ነገር በእውቀትም በገንዘብም በምንም የሚረዳን ነገር ካልሆነ ሌላ ነገር ላይ ማባከን ራሱ አያስፈልግም። እና እንደዛ ነው የምላችሁ ውዶችዬ። የኔ በቃ ግብዣዬ ነው ማለት ነው።